መየሽተሪ የሚገዛ አለ ለህወል ሐዲት ማለት ያኒ ሐዲት ለጉ ማለት ነው የዛዛታን ወሬ የሚገዛ አለ ይላል። ይሄ ማለት ሙዚቃ ማልከው ይሄ ነሽዳ የሚሉት ኩፍር ያለ በአረበኛ ስላሉ ብቻ ወይንም ደግሞ ጀለብ ያለው ሰው ጥምጣም ጠምጥመው ከዲቢ ጋር ስላ እያያዙት ብቻ ትክክለኛ ነው ማለት አይደለም። ሩበማ ከዛኛው ሐራሙ የበለጠ ኩፍር ያያዘለ የሆነ ነው ማለት ነው የነዚህ ነው ተግባባ። ስለዚህ እንግዲህ ሙዚቃን ማዳመጥ ሐራም ለመሆኑ ይሄ በሱረቱ ሉቅማን ግልጽ የሆነ ተቀምጦልናል ስጋ ማለት ነው። طيب وكذلك እንደዛው የነሽዳ እስላሚያ ብለው በአሁኑ ሰዓት ላይ በየተለያየ ቦታም አው በሶሻል ሚዲያ ላይ እንደሚያወጡ ያኒ እንደሚያራግቡት ማለት ነው። ይሄ ሁሉ ሐራም ሩበማ ነሽዳው ሐራም ሳይሆን ራሱ ኩፍር ነው ክሪት ነው። ምክንያቱም በውስጡ ስራታ بغير وكذلك ደግሞ ዒባዳን አምልኮን ከአላህ Subhanahu Wa Ta'ala ውጭ ላላካል በመጣራትና በመልመጥመጥ የሚያደርጉት የሆነ ነገር ስለሆነ ሐራም አልቆ ክህደት ነው የሚሆነው ከእስልምና ያስወጣል ማለት ነው። طيب እዚህ ጋር አንዳንድ ሰዎች አያይዘው ሺዕራ ላይ አይደለም ወይ ግጥም ሱሐቦች ይገጥሙ የለም ወይ ነብዩ አለይሂ ሰላም ይላል። ያ ግጥም እኮ ኩፍር አይደለም አንደኛ፣ ሁለተኛ ደግሞ በዜማ አይደለም፣ ሶስተኛ እንደዚህ በቅጫ ቃጭል ወይንም ደግሞ ከበሮ የተጣመረበት አይደለም ማለት ነው። ተግባባን። ሺዕር እኮ አሁንም ቢሆን እንኳን ተከለከለ ምን ከሆነ ያኒ ከኩፍርያ ነፃ የሆነ እንደገና ደግሞ ከቃጭላቸው ዲቢ ተከበሩ ማለት ነው። ከዚህ ነፃ የሆነ ከሆነ እኮ ያኒ ሽዕር እንደው በአጠቃላይ መቶ ክልክል ነው ወይንም ሐራም ነው ብሎ የተናገረ የለም። ተግባባ። ባረከላሁ ፊኩም። ላኪን ሽዕርም ሆኖ ኩፍርያ ሐራም ይሆናል ምን ከሆነ ኢስላም ካለ ውጭ ከሆነ ኢንሻአላህ ግልጽ ይመስለኛል ሐሳብ እና ወሚን الناس ከሰዎች አለ ከፊሎች አለ መየሽተሪ ለህወል ሐዲት ያለ ዛዛታን ወሬ የሚገዛው አለ። ለምንድን ነው የሚያደርጉት? ሊውዲላ ሊያጠምነዋል። መጀመሪያ ራሱ ነው ባድ ነው፣ ከዛም ሊውዲላ عن سبيل الله ከአላህ Subhanahu Wa Ta'ala መንገድ ሌሎችን ሊያጠምነ አለ። بغير علم ዓለምንም ማስረጃ ዓለምንም እውቀት ይላል። ويتخذها ይዛታል የአላህ Subhanahu Wa Ta'ala አንቀጽ ማለት ነው ወዝወን ማላገጫ አድርጎ ማለት ነው። ኡላኢከ እነዛ አካላቶች ለሁም እነሱ አላቸው عذاب ሙሂን አዋራጅ የሆነ ቅጣት አላቸው ይላል። እዚህ ጋር መየሽተሪ ለህወል ሐዲት የሚለውን ሙጃሂድ የፈሰሩት ያኒ ሸርአል ቂያም ወልሙገኒን ይላል። እንግዲህ ዘፋኞችን፣ ደላቂዎችን፣ ጨፋሪዎችን መግዛት ወዲ ሀገሩ ማንጣት ይሄንን እንግዲህ የሚያደርጉ ሰዎች አሉ አላህ Subhanahu Wa Ta'ala። طيب ሙዚቀኛ እኮ ያመጣሉ ይጋብዛሉ። ሙዚቀኛ ሀገራችን እንተዋወቅ እያሉ በየቦታ ያሉት ሙዚቀኞች ትላልቅ ዶላር ትላልቅ ብር እየከፈሉ እኮ የሀገራችን ያስገባሉ። ይሄ ሁሉ ሐራም ነው። ወመየና من الناس መየሽተሪ ለህወል ሐዲት የሚለው ይሄ ነው ማለት ነው። በግልጽ ነው ማለት ይሄ ነው። ስለዚህ ሐራም ነው ማለት ነው። ባረከላሁ